አው ዘምር እንዴ? አው ዘምርልኝ። ዘምር እዚህ ያለው ሰው ሁሉ ይወርዳል። ተው ዘምር። አው ምን ችግር አለ? በስንት መከራ የሰራ ኔትወርክ ይበላሽብኛል። አሁን ትወጣላችሁ አትወጡም? ከሌሊቱ 9 ሰዓት ሲሆን አላህ ይወርዳልን። እያንዳንድሽ ባቱን ለማየት ትሰለፊያለሽ። በቂያማ ቀን ዋብያ ያልሆንሽ ጭንቅላት የሌለው አካል ላይ ማታመልኪ እንኳን ደስ ያለሽ። እንዳዩቲ ታመልጣላችሁ፣ እንዳኑኒ እዚህ ትሆናላችሁ። ሙስሊሞች ትናደዳላችሁ። ወንዶች አትናደዱ። ተቀባዮቹ ደግሞ ማለት ነው ምንድነው እሱ የምትለው? ምንድነው የምትለው? በቃ በውስጥ እንጨርሰዋለን ዝማሬውን። ኦኬ እንዴት ነው ድምጼ? ወደሽዋላ? ተመችቶሻላ? በጣም ምንድነው ሚሊዮነር እንሆንበት በሲዲ እናከፋፍለው? ነገ እኮ ተሰብሰብ ብለው ከሆኑ ፓስተሮች ይወጣል በሲዲ ከተባለ ታይቶኛል፣ ይሄ መንፈስ የተወጋ ይሁን፣ አሌሉያ ካፉፎይ እንደዚህ እንትኖች ሲወጡና የተከፋፈሉ መንፈሶች እንትኑ ሲገቡ ታይቶኛል፣ የተወጋ ይሁን፣ አሜን ነው ይላ አይጠፋም። እኔ ሰሞኑ በጣም ደስ ካለኝ ምንድነው እያንዳንዱ ዘፈን አዳማጭ ነውና ኡስታዙም ፓስተሩም ቄሱም መምህሩም ተማሪውም እያንዳንዱ ስለ ዘፈን ተንታኝ ሆነ ማለት ነው። ደካ እዚህ ናህል አጀንዳ ጠፍቷል። ከቸርች እስከ መስጊድ ሁጥባቸው ሁሉ ዘፈን ነው። በአንድ ነገር አብዝተህ ከተናገርክ በዛ ነገር ኦብሰስድ ሆነሃል ማለት ነው። ያ ነገር አይምሮህን ሲቆጣጠርህ ነው ስለዛ ነገር አብዝተህ ልታወራው የምችለው። ምንም ካልመሰለህ ጀስት ኢግኖር ነው የምታደርገው። ስለዛም ነገር አታወራም፣ ቦታም አሰጠው። የሆነ ነገር በጣም ካስፈራ ወይም በጣም በዛ ነገር ከራስ ጋር አንዳንዴ ነው ሐዋርያው ቅዱስ ጳውሎስ ይላል ማልፈልገውን ያንኑ ነገር አደርገዋለሁ ይላል። አንዳንዴ ማፈልጉትን ያንን እንድታደርጉ ስትራገል የሚያደርጋችሁ ከሆነ ተራሳችሁ ጋር ግብግብ ገብታችኋል ማለት ነው። ስለ አንድ ነገር አንስተህ አብዝተህ የምታስተምር ከሆነ ተከታዮች ያንን ነገር ሄደው እንዲያው ቼክ እንዲያደርጉት ኢንቫይት እያደረካቸው ነው። ስለዛ ነገር እያስተማርክ ነው ማለት ነው። ሰምተህ ምን ብለህ ነው ትችት የመጣው? እኔ በጣም ከሚያስጠላኝ ነገር ምንድነው ደግሞ የሆነ ብልጭልጭ አይተህ እንደዚህ ብዬ እንዲህ ታይቶኛል፣ እንደዚህ ተፈልጦ፣ እንደዚህ ተቆርጦ፣ እንደዚህ ምናምን ብሎ ወደ አምላክ የሚያስጠጉ አካላት በጣም የሚያስጠሉኝ መስማት በጣም ነው የምጸየፋቸው። ነፍስ አብዝታ ትጸየፋቸዋለች። ምንም ያህል ኃጢአተኛ በሆነም በቃ እንደዚህ ሲደረግ ታይቶኛል፣ ይሄ በዘፈኑ እንደዚህ እንትን ሲሆን እንደዚህ ሲሆን እንደዚህ እንዲህ ሲታይ እንዲህ ታይቶኛል ምናምን የሚሉ አካላት በጣም ማለት ውሸት ነው። ሊተራሊ ውሸት ነው። ለምን ወቅት እየጠበቅ የሆነ ኢትዮጵያ ውስጥ ፐርዴ በትንሹ 10 ሙዚቃ ይወጣል እኮ ኢትዮጵያ ውስጥ በትንሹ ይወጣል። በጣም ብዙ ሙዚቃ ይወጣል በተለያዩ ቋንቋዎች፣ በትግርኛው፣ በአማርኛ፣ በኦሮምኛ፣ በተለያዩ ቋንቋዎች ፐርዴ በትንሹ 15 ሙዚቃዎች ይወጣሉ። ምንም ብለህ ማጣቅ የሆነ ሙዚቃ ወጣና ያ ስለ ጩኸ አብረህ ለምን ትጮኻለህ? እንደ ግሪሳ ቦታ ሰተህ ራሱ እንደዚህ በዚህ መጠን ቦታ ሰተህ ስለ አንድ ነገር እንዲህ ከጮክ ያ ነገር አይምሮውን ተቆጣጥሮታል ማለት ነው። ደግሞ መምህርና ማለት ቶፒክ አድርገህ ይሄንን
የሃይማኖት ቦታ ላይ ዘኸው መጥተህ ስለዚህ ጉዳይ ጌታ አሳይቶኛል ብለህ ትንቢታዊ ስታደርገው በሳምንት አንዴ ተሰብስበህ ሁጥባ የምታደርግበት ላይ መስጊድ ላይ ይሄንን ስታስተምር ይቻላል አይቻልም? መጽሐፍ ቅዱሳዊ ጥቅስ ስትከራከር በዚህ ጉዳይ ላይ በጣም ታስቁት። ይመቻችሁ የቤስ እና አሁን ተወጣላችሁ አወጡ ይበቃችኋል። በእናትህ በጣም እኔ ደግሞ ቁርአኑን ቀርቼ ጨርሼ ኪታብ እየቀረ ነበር፣ ልጆቹን እያስቀረ ነበርና ከዛ ያንተን ትምህርት መከታተል ጀመርኩ። ከዛ አንድ ቀን የፈለገ ፕሮቴስታንት ይሆናል የፈለገ ኦርቶዶክስ ይሁን እንጂ በቃ ሙስሊም መሆን የለበትም። አይ በቃ እንደዚህ ከሆነማ እንግዲህ በቃ ፕሮቴስታንት ሆኛለሁ ብዬ ፕሮቴስታንት ሆኛለሁ። በጣም ነው ከዛ ከእስልምና እንኳን ማወጣ አሁንም ቤተርስ አጥና በደንብ አሁንም በደንብ ነው 1 ቢሊዮን ብር ገባለት ከተባሉት ነው አይተዋል። 1 ቢሊዮን ብር ገባልኝ ያለው ፓስተሩ ጋር ሄዶ 1 ቢሊዮን አይደለም 30 ነው ገረነኝ። ሶሪ 100 ቢሊዮን 100 ነጥብ ምናምን አያውቁም ራሱ ነገር 100 ቢሊዮን ያ 100 ነጥብ ቢሊዮን ብር 100 ቢሊዮን አለ። ወየ ትንሽ እኮ ነው ቦታ የቀየርከው። ትንሽ እኮ ነው ያው ምን ከሚያቃጥል አይ ና በይው ና ወደኛ ከዛ በፊት ስለሌለ ይሄ አምላካችሁ ፍጡር ነው ስንላችሁ ከዚህ አንጻር ነው። አምላካችሁ ሊትራሊ ፍጡር ነው። የፍጡር ባህሪያትን ገንዘቡ ያደረገ ነው። ከኔ የሚለየው ጭንቅላት ብቻ ስለሌለው ነው። ከዛ ውጭ ግን ከኔ በምንም አይለይ ነው። ከኔ ጋር ተመሳሳይ የሆነ ነው። ይሄ አካል ለምታመልኩት ይሄንን አካል ለምታመልኩት እስከዛሬ አለስ ወይ ሸውደዋችኋል ማለት ነው። ማታቁት ከሆነ የምታቁት ከሆነ ግን አሁን ማስተዋል ያለባችሁ ይመስለኛል። የምታመልኩት አካል ፍጡር ስለሆነ ፍጡር በማምለክ ደግሞ ገነት መግባት አትችሉም። መሐመድ የፈጠረላችሁ ባይምሮ እንድታመልኩት የነገራችሁ ትክክል አይደለም። ፍጡር እንድታመልኩ አድርጓችሁ ነው ሄደው። እነኚህ ስፔሶቹ በሌሉበት ክፍተቱ በሌለበት ላይ አላህ ሊኖር አይችልም። የክፍተቱ የቦታ ጥገኛ ነው፣ የስፔስ ጥገኛ ነው። ይሄ ደግሞ የፍጡር ባህሪ እንጂ የፈጣሪ ባህሪ አይደለም። መዲና እንዴት ነሽ? ጀግና እኮ ነህ አንተ። እውነት ነው። ጭንቅላትም አለኝ። አዎ በጣም ነው ጭንቅላት ያለ። እውነት ነው። አላ ጭንቅላት አለው። ዛሬ ደግሞ አራተኛ ነው። የእናንተዎቹ ባለገስ አንቺ ዝፍጥ አትናገረኝ እሺ። እንሰሳ የክሹ ማለሽ ዛሬ ደግሞ ሪከርድ መልሻለሽ ወይስ እንዴት ነው? መዲና ነፍስ አደባለች ዛሬ ሪከርድ ያታርክ አይና ያለው የሚያደረኩት ሁቲ ስትገባ ነው። ኔትወርኳ ነው። ኤኒዌይስ አላ ስንጣቶች ነው ያሉት? ምን ያስቅሻል? አላ ስንት ጣቶች አሉት? መዲና ስስቅ ራሱ እንደ አላህ ነው። አላህ የሚስቅ የለ ተመሳሳይ ነው።
ቀጥሎ አንዴ ሱሱ አለሽ። ሰላም ላንቺውን አክብረው ብቻ ጀግንነት ራሱ የሚላል ጀግንነት አንዴ ነው ሁሌ ያለች አይመስለኝም። ማማ ከቀድም ጀምሮ ሚድ ነበረች ያለች አይመስለኝም። ያን ያክል ሰማይ ዝናውን ማኔጅ ሙስሊም አስገባ የሚወያይ ሙስሊም ከማን ጋር ልቀጥል? ይሄ ምን ማለት ነው? ማሬ እንዴት ነሽ? ሙስሊም እስከሚገባ ሀሳብ መስጠት ይቻላል። ከገቡ ሞዴሬተሮች አስገቡ ካሉ ሙስሊሞች ከታች። ለማንኛውም በአላህ አካል በጣም እያፈሩ እየመጡ ነው። ባይዘዌ ጭንቅላት እንዳለው እንደሌለው መናገርም አልቻሉም ሙስሊሞች። እስከዛሬ መልስም አላገኘንም። ዝም ብለዋል። አለውም የለውም አይሉም። ለምን እንደሆነ አላወቅንም። ስለዚህ አምላካቸው ጭንቅላት ይኑረው አይኑረው አያውቁም ማለት ነው። ይሄን አካል ማምለክ ምን ይሰራላችኋል? ጭንቅላት ይኑረው አይኑረው ማታውቁትን አምላካችሁን ነው እያመለካችሁ ያላችሁት ማለት ነው። ብታስቡበት መልካም ነው። ቢያንስ ጭንቅላት እንዳለው አረጋግጡ። ከሌለው አያስብም ማለት ነው። የቁርአንም የአንዳንድ ሐዲሶችም ውጤት ደግሞ ያለማሰብ ውጤት የሆኑ ጽሁፎች ስላሉ እሱን መጀመሪያ ብታረጋግጡ አሪፍ ነው። በትክክል ናውዴስ በጣም እያፈሩ ነው በአላህ አካላት፣ በአላህ ጭንቅላት፣ በተለያዩ እዚህ ላይ መልስ መስጠት እየተው ነውና ካላፈራችሁ ግቡ። ባይዘዌ ክርስቲያኖች በደንብ ልታስተውሉ የሚገባው ቢኒ ይቅርታ አላህ ጣቶቹ ሲጠየቁ እግሩ ሲጠየቅ ጭንቅላት አለ ወይ ምናምን ሲባል ለምንድነው እንደዚህ እየከፋፈለ የሚጠይቀው ምናምን ልትሉ ትችላላችሁ። ስላሴ ላይ ሲያሰፉ ታያቸዋላችሁ አይደለ? ስላሴ መጽሐፍ ቅዱሳዊ አስተምሮ ቤተክርስቲያን እንዲህ ነው ብላ ካስቀመጠችው ውጪ በራሳቸው በአእምሯቸው ተፈለሳስፈው ምናምን ሲጠይቁ ትሰሟቸዋላችሁ። ሊያውም ፍልስፍና ማለት ነው። እኛ አሁን የተጻፈውን ነው እየጠየቅናችሁ ያለ ነው። ስለዚህ ስንጠይቃችሁ መመለስ አለባችሁ። ልክ እናንተ ተፈላስፋችሁ እንደምትጠይቁት እኛ ደግሞ የተጻፈን አምጥተን ስንጠይቅ መመለስ አለባችሁ ማለት ነው። ስለ አላህ አካላት ለምን ኡስታዝ አትልም? ኡስታዝ አይደለም። ለምን ኡስታዝ የምለው ነው? ለምን ኡስታዝ አልልም? ለምን አለክ? ኡስታዝ አይደለም። ለምን ኡስታዝ የምለው ነው? ኡስታዜ ልል አልችልም። እኔ ኡስታዝ የምለው የሚያስተምረኝን ነው። ኡስታዝ ብዬ የምጠራው የሚያስተምረኝን የዲን ኡስታዝ የሆነ የሚያስተምረን የሱና ኡስታዞች ያስተምሩ ኡስታዝ ልል እችላለሁ። ደግሞ የሱና ትላልቅ ኡስታዞች ራሱ ኡስታዝ አትበሉን ይላሉ። ያኔ ሽልማኔ ኡስታዝ ባንል ኡስታዝ ማለት መምህር ማለት ነው። እኔ መምህሬ አይደለም ሊሆንም አይችልም። ምክንያቱም እኔ እንደዚህ አይነት መጽሐፍቶችን ነቢያችን ሰለላሁ ዐለይሂ ወሰለም አይደለም እኔን ጃሂሉንና ዑመር ላይ ተቆጥተውበታል። እናንተ ከዑመር ትበልጣላችሁና በሂማ ማለት ነው በልብ መንጠልጠል ዑመርን በልጣችሁ ነው። ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ነቢያችን ሰለላሁ ዐለይሂ ወሰለም ይህንን ሐዲስ ሂዱና ፋቁት ከፈለጋችሁ የተውራትን ቁራጭ በእጁ ላይ አይተውበት ፊታቸውን የቀላው አሙተሀዊኩን የብነ አልኸጣብ አንተ የኸጣብ ልጅ ትጠራጠራለህ እንዴ አሉት። ሙሳ ብን ዕምራን ቢመጣ እኔን ከመከተል ምን የለውም ሌላ አማራጭ የለው የሚል ጥቆማ ጠቆሙት። ለዑመር ብን ኸጣብ ተውራት ቁራጭ ይዞ ነቢያችን የተቆጡበት አለው። የፈለገ ይክፋው፣ የፈለገ ያስደስተው፣ የፈለገ አካል ደግሞ የኔ ቤት ክፍት ነው፣ ቤቴ ክፍት ነው። የምናገረው ጉዳይ ላይ ቅሬታ ያለው ሰው ሸሪዓ ጋር ተጋጭታል የሚያለ ሰው መጥቶ ማናገር ይችላል። ኡስታዝ ነው፣ ሼክ ነው፣ መካሪ ነው፣ በር ክፍት ነው። መጥቶ ማናገር ይችላል። ላላ በዚህ ጉዳይ ላይ እኮ ማለት አልነበረብህም። ለምንድን ነው የማለው? ከተነሱ ጥያቄዎች ለምሳሌ ላስቀመጥኩት ነው ተሐዲው ያስቀመጥኩት እንዳለ ነው። ገስት ልካችሁ በመረጃ መጠየቅ ትችላላችሁ። በመረጃ እኔም ማረም ትችላላችሁ። መረጃ ከሌላችሁ ቤታችሁን ዘግታችሁ እዛው ቪዲዮአችሁን እየሰራችሁ እየተሳደባችሁም እየመረቃችሁም ሂዱ። ነገ አላህ ፊት ስትቆሙ ደርሷችኋል፣ መረጃው ደርሷችኋል። ሙዓኒድና ሙካብር እንደና አቡ ጀህል አይነት ልባችሁ የተሞላ ሆኖ እንጂ መረጃ ደርሷችኋል።
ዲናችሁን ሳታውቁ ሌላ ቦታ መንጠልጠል ሸሪዓ አይፈቅድም። መጀመሪያ ደርሷችኋል ማለት ነው። አያጅቦ ልጅ የምታስፈራራበት አደረከኝ እንዴ? አያጅቦ ይላል። ልጁን ተኝቷል አልተኛም እያለ ጅቦ እንደዛማ ከሆነ እኮ በእስልምና እኮ አያጅብ በጣም ስጋው ተወዳጅ ነው ተብሎ የሚታመነው። የአያጅቦ ስጋ በጣም ተወዳጅ ነው ተብሎ ይታመናል። የአያጅቦ ስጋን አንድ ቪዲዮ ይለቅ። እሺ ቀጥይ። ወሃብያዎች ሳይሆን ነቢዩ ሰለላሁ ዐለይሂ ወሰለም ናቸው። ይህ ለአላህ አፍን ጥርስን የሚሰጡ ማለት ነው። እዚህ ጋር በጣም ከባድ ቅጥፈት ነው እየቀጠፈ ያለ። ግን ደግሞ ይሄ በመቅጠፉ ቀጥዩ፣ ትንሽ አሳልፊውና ቀጥይ። ወደኋላ አላድርገው ወይስ ወደፊት? ነው ወደፊት። የኛ ፖይንት ስላልሆነ ኢማም ቡኻሪ ረሂመሁላህ ረህመተን ዋሲዓ በዘገበው ሐዲስ ውስጥ ነቢዩ ሰለላሁ ዐለይሂ ወሰለም ታዩ ቀጥይ እንዲህ ይላል። ሐዲሱ የአቢ ሰዒድ አልኹድሪ ረዲየላሁ ዐንሁ ሐዲስ ነው። የቁሉ ላሁ ተባረከ ወተዓላ ያ አደም ፈየቁሉ ለበይከ ወሰዕደይክ ፈዩናዲ ቢሰውቲን አው ፈዩናዳ ቢሰውቲን፣ በሁለቱም አለ። በድምፅ ነው የሚጣራው ነው የሚለው። በል በቁርአን ውስጥ እንዲህ ማለት ነው ያለው ወየውመ ዩናዲህም ፈየቁሉ አይነ ሹረካኢየ አለዚነ ኩንቱም ተዝዑሙን ነው የሚለው። እኒዳው እንደሚታወቀው ኒዳ ማለት ከድምፅ ውጭ ሊሆን አይችልም። ላ የኩኑ ኢላ ሱልጣን ፊ ሉጋ አልዓረቢያ። ኢዘን ይህንንም ወሃብያዎች ሳይሆን ቁርአንና ነቢዩ ሰለላሁ ዐለይሂ ወሰለም ናቸው አላህ ድምፅ አለው ያሉት። ኢማሙ አልቡኻሪ ረሂመሁላህ ረሕመተን ዋሲዓ ኸልቅ አፍዓል አልዒባድ ኪታባቸው ውስጥ እንዲህ ይላሉ ኢነላሃ ዩናዲ ቢሰውቲን የስመዑሁ መን በዑደ ከማ የስመዑሁ መን ቀሩበ ይላል። አላሁ ስብሓነሁ ወተዓላ በድምፅ ይጣራል። ቅርብ የሆነ ሰው እንደሚሰማ ሁሉ ሩቅ ያለው በዛው ልክ ነው የሚሰማው ይላል። ኢዘን ይህ የውሃብያ ንግግር ሳይሆን የአላሁ ስብሓነሁ ወተዓላ ንግግር፣ የነቢዩ ሰለላሁ ዐለይሂ ወሰለም ንግግር፣ የሰለፎች ንግግር ነው ማለት ነው። ኢማሙ ሙስሊም በዘገበው ሐዲስ ውስጥ ሐዲሱ የዓብደላህ ብን ዐምር ብን አልዓስ ረዲየላሁ ዐንሁ ነው። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ ኢነ ቁሉበ በኒ አደመ በይነ ኢስበዐይኒ ሚን አሳቢዕ ረሕማን ይላል። የበኒ አደም ልጆች ልብ የአላሁ ስብሓነሁ ወተዓላ ሁለቱ ጣቶች መካከል ነው ያለችው ይላል፣ ከአላሁ ስብሓነሁ ወተዓላ ጣቶች ውስጥ። ይህም የውሃብያዎች ንግግር ሳይሆን የነቢዩ ሰለላሁ ዐለይሂ ወሰለም ንግግር ነው። እነዚህ የጠቀስኩላችሁን ሐዲስ ሁሉም እናምንበታለን። እንደመጣ እንተረጉመዋለን። አንዴ ጨርሾ እሺ ሎክ ቀጥይ። ሳናመሳስል ማለት ነው። ይሄንን ይመስላል ብለን ምሳሌ ሳናስቀምጥ ተሽቢህን ሳናደርግ ከይፍያን ሳናደርግ ማለት ነው። ስለዚህ ሎክ ምንድነው ያለው? የተጠቀሰውን አሁን እንደመጣ ሳናመሳስል ወይንም ደግሞ ምሳሌያዊ ነው ሳንል ቀጥታ እንወስዳለን። አላህ ጣቶች አሉት። ጣቶቹ መካከል የአደም ልጆች ልብ አለች። አዎ አለ። አላህ ይስቃል። አዎ ይስቃል። አላህ የአደም ልጆች ብሎ ይጣራል በድምፅ ሉክ በሜታፎር እንደዚህ ምናምን አይደለም፣ በድምፅ ይጣራል። ልክ ሐዲሱ እንደምታነቡት እሱም አላህ ምን ብሎ ይጣራል? እናንተ አዳም ልጆች ብሎ ጆሮአችሁ እስከሚሰማ ይጣራል። ግን አፍ የለውም። አለው አናቅም። እጅስ አለው፣ ጣቶችስ አሉት። ይስቃል። የሚስቀው ደግሞ እንጥሉ እስኪታይ ይስቃል። በድምፅ ይጣራል። አፍ ይኑረው አይኑረው ግን አናቅም። ምን ማለት ነው? መንጋጋው እስኪታይ ላንቃው እስኪታይ የሚስቅ ከሆነ ላንቃውና መንጋጋው እስኪታይ የሚስቅ ከሆነ በድምፅ የሚጣራ ከሆነ አፍ ይኑረው አይኑረው ግን አናቅም። ጣትና እጅግር አለው፣ እሱን እናውቃለን። ኦኬ፣ ጣቶቹ መካከል የአዳም ልጆች ነፍስ አለች። ይህንን ቀጥታ እንቀበላለን እንደመጣ። 5 ጣት አለው። አይ ማንንም አይመስልም። ምን ማለት ነው? እሺ
እፎያችን ይላል አንበሳ ያሳካ። እኔ የምልህ አንዳንድ ውስታዞች እኔ አሁን እዚህ ጋር ግልጽ ላደርግልህ የምፈልገው እኔ እስልምናን ማጥራት ስለምፈልግ አንዳንድ ውስታዞች ነው አህባሽና ዋብያ እያልክ ከምታጋጨን ግን ግትር የሆኑ ውስታዞች አሉ። አሁን ያሲን ኑርን እኔ ጋብዝሃለሁ። ለምን ለስለስ ብሎ ለሁሉም እንዲገባቸው አድርጎ ነው። አሁን እነዚህ ውስታዞች ያሲን ኑር እኮ ምንም አያውቅም። ያሲን ኑር እኮ ምንም አያውቅም እኮ ክርስቲያኖችም እንዲገባቸው እንደ እስር ቤት ሆኖ ወደ 10 ሺህ ሰውን ያሰለመው ሀቢቢ ቁጥር እኮ ትደፍራላችሁ። ከመሐመድ ይሻላል። መሐመድ 10 ሰው ማስለም አልቻለም ነበር። ከነብይህ በላይ ደዋ ማድረግ ይችላል ያሲን ኑሩ ማለት ነው። 23 ዓመት ቆይቶ ነብይህ 10 ሰው ማስለም አልቻለም አይሁዶችን 10 አይሁድ ቢሰልም እንደኖረ ሁሉንም ማሰልም ነበር አለ ነብይህ 10 አይሁድ ማስለም አልቻለም በ23 ዓመት ውስጥ ክርስቲያኒ ነብይ በ10 ዓመት ውስጥ በ23 ዓመት ውስጥ 10 አይሁድ ማስለም አልቻለም። አንተ ግን ያሲን ኑሩ ስንት ዓመት ታስሮ ይሆን በእስር ቤት ውስጥ 10 ሺህ ሰው አሰለመ ይለናል። እስር ቤቱ ምንድነው? እሱ እንትን ነው እንዴ? ዩኒቨርሲቲ ራሱ በአሁኑ ሰዓት ላይ 10 ሺህ ተማሪ አይዝም። 10 ሺህ ሰው ዩኒቨርሲቲ ውስጥ አስባችሁታል? አይምን እስር ቤት ውስጥ 10 ሺህ ሰው ጋር ተገናኝቶ ማለት ነው። ቂሊንጦና አይ በእናትህ ፕሊስ አልሻይብ ጭንቅላት የሌለውን አካል ማምለክ በዚህ መጠን እንድትተረተሩ ያደርጋችኋል። አሁን አዳምጥ እሺ። ኦኬ በነገራችን አዳምጥ። እስልምናን ትክክለኛ ከሚያውቁት አንዱ ይሄ ነው። ያሁን ያቀረብነው ኡስታዝ ቲክቶክ ላይ ለሚቀጥፉ ኡስታዞች እንኳን ምላሽ የሚሰጡ ናቸው። አይደለም ለኛ ቲክቶክ ላይ ለሚቀጥፉ ምላሽ ይሰጣሉ። ይሄ እና የዚህ ጀማዎችን አይቻቸዋለሁ። እስልምናን ሰማው የሚያውቁት በትክክል እስልምናን የሚያውቁ አስተምሮቱን የአሁኑ ኡስታዝና ደጋግሞ ምላሽ የሚሰጥ አቡ አብደላ ነው የሚባለው እነሱ ናቸው። ሌሎቹ እዚህ ቲክቶክ ያሉት ክርስትና ላይ ዝም ብለው መጮህ እንጂ ክርስትና ዝም ብለው ማጣመም እንጂ እስልምናን ከና አያውቁትም። ምንም ያውቁት ነገር የለም። ምንም ማለት ነው። ምንም አያውቁትም። ይሄንኛው ጠንቅቆ ያውቃል። ከዚህኛው ደግሞ አይ ቲንክ አቡል ቡሃሪ ምናምን የሚባለው ልጅ ጎበዝ ነው እሱ። አሁን ላይቸው አላውቅም፣ አውቃቸዋለሁ። እስልምና ማን ያውቃል ማን አያውቅም እናውቃቸዋለን በደምብ ጠንቅቀን ስለምናውቃቸው። ከዛ አቡ አብደላ ጎበዝ ነው እስልምናን ከሚያውቁት ውስጥ። እዚህ ቲክቶክ ንጽጽር የሚሰሩት በተረፈ ምንም ያውቁት ነጭ ናቸው። ሙሐመድ ቢመጣ እንዳለ አስተምሮቱን ክደው እኔም አላቃችሁም ነው የሚላቸው እሱ። እነሱም አንተን አናቅህም ነው የሚሉት። ክርስቲያኖችን ለማታለል ሲሉ እንዳለ አስተምሮቱን ክደዋል። ዜሮ አስቀርተናቸዋል። ኦኬ ለማንኛውም አላህ ስንት ጣቶች ነው ያሉት? አላህ ስንት ጣቶች ነው ያሉት? አትነቀኛ። አንዳንዴ ድምፄንም አትነቀኝ። እስኪ ፋታ ስጠኝ። እንደ ቴዲ ሌላ ቦታ ነው የምትገባው አንተ። ኖ ጣቱን ልነግርህ ነው። እኔ ኡስታዝ ያውቃል አያውቅም እያልኩ አይደለም፣ ግን ግትር ናቸው። አሁን ዘመናዊ እንዴት ብዬ ልንገለጽልህ? አሁን አታውቃቸው የምትላቸው ረሱል ሰለላሁ ዐለይሂ ወሰለም በጣም ጠበቅ አታድርጉ፣ ላላማ አታድርጉ፣ ሰዎች በሚገባቸው መንገድ ንገሯቸው ብለው፣ እነዚህ ግን ግትር ብሎ የሆነ ነገር ይነግርሃል። ይሄ ተገቢ አይደለም። ለአንተ ይመችሃል ለምትሰራው ለእነኛዎቹ አላጭበረብራሉ እነዚህ እንደነኛዎቹ ማጭበርበር አልቻሉም። ሼጣ ቆይ አላህ ይራማቸውና አጂ የሞቱት ስማቸው ሳይሞት ልገለው እንደ ጣን ሼጣ አለ በህይወት ለካ አንተ በቃ ዋብያዎች ማሟረት ነው። ባባሾች ውሳቶች ይመቻችሁ። ኧረ ተው። ለነገሩ ልገሉት ነው ልገሉት እያሰባችሁ አዲስ አበባ እንዳለ መጅሊስ እየተቀበላችኋቸው ነው። አመራሮችን እንዳለ እያጸዳችሁ ነው። እፎይ ወላሂ አንተ ሙስሊም ትሆናለህ፣ እርግጠኛ ሆኜ ልንገርህ። ይሄንን ምን ጭንቅላት የሌለው ላመልክ? ጭንቅላት የሌለው ላመልክ? ነገ ከነገ ውስጥ ይከነክናል። ማለት ምን አይነት ጭንቅላት የሌለው አካል ብሆን ነው ጭንቅላት የሌለውን ለማምለክ ሙስሊም ትሆናለህ የምትለኝ? አይዘገን ነው ስታስበው ራሱ እኔ ጭንቅላት ወደሌለው አካል እና ስትለኝ ኖ የሆነ ስለ ኢየሱስ በደንብ እያወቅህ ትሄዳለህ። ስለ ኢየሱስ በደንብ ጭንቅላት የሌለውን አካል ባት ብቻ እያመለክ ጣት ብቻ እያመለክ ምኑንም ስለማታውቀው አካል ሰው ይሰልማን ስትል ይህንም ፕሮፓጋንዳችሁን እኮ በጣም የምታስቁኝ። ምንም መሀይሞች ጋር ይሰራል ይሄ ፕሮፓጋንዳችሁ። እኔስ አሁን እስኪ ትንሽ አውራ ስላላ ጣቶች ጣቷን ልንገርሽ። አሁን ቅድም ውስታዙ የሆነ ግትር ያለ ለዞን አንዳንዴ ላላ አድርገው እሻላላውና ቀጥል አንተ ነብይ ነው የተናገረው። አሁን ራሱ ጣቷ ሁለት ጣት አለው። አንድ ልብ ግን የአደም ልብ አለች ማለት ያቺ ልብ ምንድን ናት? ደካማ ናት። ገብቷል? ስለጣቱ
ቆይ እኮ ይኸውልህ ጣት ሲባል የሰው ጣት ኧረ በአላህ በእናትህ እፎይ እኔ ልባችን ደከመን ወይ መተን እንዳንወያይ ጣት ሲባል የሰው ጣት አይደለም ሰው ሲባል እነሱም ግትር ስለሚለው ነው እንጂ አላህ Subhanahu Wa Ta'ala የሚታይ የሚዳሰስ አይደለም እንዴ ግልጽ ነው በቃ ከዛ እስኪ እና ምንድነው ጊዜ ጌታ ታድርጊ አንቺ ደግሞ እውቀተ ቢስ እስቲ ምን ታድርጊ ያለው ራሴ እውቀተ ቢስ እና ምንድነው ንፋስ ነው ወይስ አየር ነው እናቴዬ ሚውት አድርጊ ያለ እውቀትሽ ወይ አትበይ አንቺ ስንጀምር ጃሂል ነሽ እየጨመቀች እኮ ነው አለ እውቀትሽ አትበል ተረት እያወራህ እኮ ነው ራሴ ጃሂል ነኝ እኔ አይደለም ጃሂል መጀመሪያ ቀሚስ በደንብ ልበሽ እኔ አሁን ገብቼ አዩሽ በደንብ እስቲ ራስሽን ጠብቂ ምን ለሚስት ሆናለህ አትሆንም ብለህ ነው ሴት ካያችሁ በቃ ቶሎ ብላችሁ አካውንቷን ቼክ ታደርጋላችሁ እኔ አንቺ ለራኔ ያላገባሽ እኔ ጥርጥር እና ለምን ሄደ አካውንቴን ቼክ ታደርጋለህ ልታገበኝ ካልፈለክ ለምን ንግግርሽ አሁን እኔ አላህን ዲኖ ጠጅ ምናምን እስቲ አሁን ያላህን ጣት መልስ እሺ ኖ እኔ ሴት ልጅ ስርዓት ሲኖራ ደስ ይለኛል ሚውት አድርጊ እንደ ቤላ ምን ነው አባቴ ቀናክ እንዴ ተቃጠልክ እንዴ በጣም ነው እንዴ ተቃጠልከው ወይኔ አባቴ አምላክ አለ ጌታ ይባርክሽ በቃ መንፈሱን እኔ አወረድኩብሽ አሜን እንደው አሜን ይባርከኝ እኔ ይኸውልሽ እኔ ክርስቲያን ሆነ የነበረ መሆንላቸው እንደ 10 ዓመት አሁን በእናትህ መልስ ደከመኝ እኔ በጣም ደክሞኛል ቻው በቃ ሰላም ልልኝ ገባሁ ቻው በቃ ደከመኝ በቃ ከዚህ ውጭ የለም እኮ አልሻይ ወላሂ አይደለም እፎይ ወላሂ አይደለም እኔ እነግርሃለሁ እስልምና መልስ እንደሌለ ግን ያው አልሻይ ሁሌም ታያለህ ቆይ ፕሊዝ አፋፌን የሚለኝ ሰው ሲበዛ ይነደዳለሁ ለዛ ነው ስሜታዊ ሰው ደግሞ አሁን አላህ ስንት ጣቶች ነው ያሉት እሺ Subhanahu Wa Ta'ala እንዳስተምሮ ሙእሚኖችም ሊቃውንቶችም እንዳስተማሩን አላህ Subhanahu Wa Ta'ala እጅ አለው አይደለም አሁን እግዚአብሔር እጆቹን ዘረጋ ሲባል እጅ አለው ማለት ነው እንዲገባክ ማለት ነው ምን ላድርግ መልካም ስለዚህ አላህ እጅ የለውም አላህ እጅ የለውም ማለት ለአንተ የሚሰጥህን እጁ የአላህ Subhanahu Wa Ta'ala እጅ አይታይም በሁለት ጣቶቹ መሃል ላይ ማን አለሽ የአዳም ነብብ ነው ይታያል አይታይም አልጠየቅኩም ለሰን እጆች አሉት ሰዎች እንዲገባቸው ነው እፎይ እንግባባ ሰው የሰው ልጅ እንዲገባው ነው እንጂ የመጨረሻ እየጠየቅኩ ነው አታልቅስ አላህ Subhanahu Wa Ta'ala አልታየም አታልቅስ አይታይም ደግመህ እንዳትል አላህ ይታያል የኛ መንፈስ ስለሆነ ነው አላህ መንፈስ ነው የሚል አንድ ጥቅስ ጠይቃለሁ አታመጣው የመጨረሻ የቂያ ማለት አላህ Subhanahu የወደደው ሰው ያየዋል ሐቢቢ ምንድነው እንደዛ ምንም የለም ቆይ አዳም እንደዛ የለም አላህ ይታያል ሊተራሊ ይታያል ቆይ አዳም ላስ ደግሞ እጆች አሉት የምታየው እጁ ነው አይደለም እጅ አለው የለውም የምታየው ባቱን ታያለህ አታይም ምንድነው እሷ ታመሳሰል ምናምን የምትለኝ ተመሳሰል አይገናኝም አሁን እኛ እናንተና አላመሳሰልኩም አስተምሮቱ ራሱ ይለያል አሁን አንተ ሰላመሳሰል ስንታት ነው ያለው አላህ እኮ ነው ያልኩህ እኔ ሐቢቢ እኛ ጀነት ብዙ ነገር ይጠብቀናል አንተ መንግስተ ሰማያት እንዳታጨበጭ ቆይ አሁን እንትና ገባብኝ እንዴ መንግስተ ሰማያት ሴት ከሌለ ምን ይሰራል መንግስተ ሰማያት አያስፈልግም እኔ ሰው 5 ሴቶች ስለሚጠብቅ ነው ጊዜ ጌታ ሰው 5 ሴቶች እኮ ነው የሚጠብቅ ሴት ከሌለ ጀነት አያስፈልግም አሁንም ደግሜ እኔ ልንገርህ ወይ ጉድ ስለዚህ እስልምና የሚማርክ ለሴት ስትል ነው ማለት ነው አላህ የፈጠራትን ሴት እዚህ በምድር ላይ አንተ እንድትኖር አይደል እንዴ አንተ አሁን ግራ ገብቶክ እንዴ የምትለው ትኖራለህ ባዶ ነህ ምንድነው ታዲያ ሴት ከሆነ ምንድነው እዚህ አራት ተፈቅዶል እዛም ደግሞ 70 ምናምን ቺኮችን በጣም ተዘናላችሁ ምንም አላሳዝንም ጳውሎስ በቃ ስጋ ሴትን አራክሶ ቆይ ተረጋጋ በቃ ምን ያህል ቅንዘረኛ እንደሆኑ ያቸው ገነት ወሲብ ከሌለ ምን ይሰራልናል ገነት ምን ያደርግልናል ያኛው ቁጭ ብሎ እኔን ሰድቦ ገነት ውስጥ ወሲብ ከሌለ ጡታቸው ጉች የሌለ እነሱን እንትን ካላልን ምን ይሰራል ገነት አለ ያስጠላል እንደውም እሱ ካለ ብቻ ነው እዛ ደስ የሚለን ከሌላ አንፈልገው ማለት እኮ ችግሩ ንገረኝ ትገርማላችሁ ኦኬ እፎያችን ችግሩ ምንድነው አሁን ሴት ልጅ በተፈጥሮ እፎይ አንድ ነገር ንግባ ሴት ልጅ አዳምን ፈጥሮ ያኖረው ነበር ከግራ አትለጠፍ ሴትን ልጅ እንደ ወደ እዛ ሄደ በየማዕዘኑ ላይ ትቆማለች ከሷን እጄ እንትን እላለሁ ገናኛለሁ እዛም እጄ ገናኛለሁ እዚህ በድልሃት የመበደል ሳንስ በገነትም እጄ እንደ አሸንጉሊት እጫወትባታለሁ
እሷ ካሌለች ምጫወትባት ገነት ደስ አይለኝም። የጤናም አይደለም። ባሻንጉሊት ያሉ ማን እስልምና ሴትን ሚያዳም ተረዛ በገነት ሄጄ 70 ምናምን ችኮችን እሷ ምንም እድሜ ልኳን እስልምና ውስጥ ብንኖር ብለፋ አንድ ወንድ ነው እንትን የምትለው እሱም ደግሞ 70 ምናምን ሄዶ እንትን ይልባታል። በየመንገድ ላይ ሄዶ ይገናኛል። ከዛስ እሷ የአንተ ተጠባባቂ ሆና ትቀራለች። እኛ ትልቁ ደስታችን ክርስቲያኖች ትልቁ ሐሴት የምናደርገው ወንዶቹም ሴቶቹም ከአምላካችን ጋር መገናኘት ነው። አምላካችን ጋር መክበር ነው። ደስታችን አምላካችንን ማመስገን ነው። አምላካችንን ማግኘት፣ አምላካችንን ማየት ነው። ትልቁ ደስታችን ከክርስቶስ ጋር መሆን ነው። ትልቁን ደስታ ትተን ለ5 ደቂቃ ለ6 ደቂቃ ለ10 ደቂቃ ደስታ እሱ ከሌለ አይሰማም። ከአምላክ ጋር መሆን ምን ይሰራል ምንል አይደለንም። እኛ ፖድካስት ላይ ሄዶ ገነት አንፈልግም ወሲብ ከሌለ አለ። አምላክን አልፈልግም እዛ ማግኘት ወሲብ ከሌለ እኮ ነው። ሊትራሊ ምን ያህል በወሲብ ፕሮሰስ እንደሆኑ ነው የሚያሳየው ይሄ። ኧረ እፎይ ያችንን ወሲብ የፈጠረው ማን ነው? ፈጣሪ ነው። እሺ እሱ እንቃወመው። ኧረ እፎይ አላህን ፈራተው። ወሲብ ሚውት አድርጊ አንዴ፣ ሚውት አድርጊ። እፎይ ወሲብ የሚባለው ነገር ደስታን የፈጠረው ነገር አንድ ሴት አንድ ወንድ እኔም አንተም እዚህ ጋር የምንለፈው የምንረግጠው ሀብታም ለመሆን የምንታገለው ቆንጆዋ ሴት ለማግባት እውነት እንናገር እንጂ ለምን ውሸት እናወራለን? አንተ ገንዘብ የሌለው ወንድ ማንም አያየውም። የፉጋዋ ነው ምናምን። ስለዚህ የሰው ልጅ በተፈጥሮ አላህ የፈጠራትን በጸጋ ሐቋን ጠብቅላት እንጂ ያለ ሴት ማንም አይኖርም። አንድ ሰው ጊዜ ጌታ ቆይ እንዴ ሚስሪ ፕሬዘንት አታርግ። ቆይ የፈጠረው ቀዳዳውንም ቀንበሩንም አላህ ነው ወይም እግዚአብሔር ነው። ፕሊዝ ተረጋጋ። ንግግርን አሳክል፣ አዳምጥ። ሴትና ወንድን በምድር ላይ እንዲባዙ እግዚአብሔር ፈጥሯቸዋል። ሁሉ መልካም ነው፣ የፈጠረ ሁሉ ውብ ነው ይላል። አዎ ውብ ነው፣ መልካም ነው፣ ፈጥሯቸዋል። ለእናንተ የተዋቡላችሁን 2 2 3 3 4 4 ያዙ። አለማስተካከልን ብትፈሩ አንዷን ያዙና ባሪያዎችን ስፍር ቁጥር የሌላቸው ባሪያዎችን ተገናኙ የሚል አስተምሮ የለንም እኛ። ሴት ልጅ እንስሳ ስላልሆነች እንደ ቆሎ 2 2 3 3 4 4 ምን ዘግናት አይደለችም። እንደዚህ የሚያደርጉ መጽሐፈ ዲድስቅልያ ምዕራፍ 13 እንደሚናገረው ዘማውያን ሴሰኞች ፍርድ የሚጠብቃቸው ናቸው። 2 3 4 የሚያገቡት ይላል። እግዚአብሔር ከአንዷ ጋር በስርዓት እንድንኖር በምድር ላይ ፈቅዶልሃል። በትንሣኤ ግን ቃዳም ፕሌስ አትቸኩል። በትንሣኤ ግን ትልቁ ደስታችን ትልቁ ሐሴታችን ፈጣሪ ማመስገን ነው። እሱ ከኛ ጋር ነው። ይሄ ስጋዊ ፍላጎት የለም። በግን በትንሣኤ ስንነሳ በመንግስት ሰማያት ስጋዊ ፍላጎት ይወገዳል። መራብ፣ መጠማት፣ መሞት፣ መድከም፣ ይሄ አሁን ወሲብ አድርጌ መደሰት ከዛችኛዋን ማማረጥ የሚባለው ነገር በገነት የለም። የአንተ ገነት አዎ የግዴታ ጠጅ መጠጣት አለብህ። እዚህ ጠጅ ስላልጠጣ እዛ በየጥጋጥጉ የሚቆሙ ሴቶች አሉ፣ እነሱ መገናኘት አለበት። ሴቷ ግን ወንዶቹን ሄዳ አይደለም የምትገናኘው። አንተ በየቦታው እየሄድክ የቆመችን ሴት መገናኘት እንትን ማለት አለብህ። ከዛ ለአንተ ደግሞ ሼር ከሆንክ ደግሞ 70 ምናምን ሴቶች ይሰጡሃል። ከአንዷ ጋር ስትገናኝ አልጋዋን ተሽሞርሟሪ ይላል። አልጋውን የሚዞሩ ማለት ነው። አንተ ከአንዷ ጋር ስትተኛ ሌሎቹ አልጋውን ይዞራሉ፣ ሰለሜ ሰለሜ እያሉ። ይሄ ጤናማ አይደለም። ይህ ምድራዊ ራሱ ያስጠላ ነው። እንኳን በገነት ላይ መመኘት እድል ስጠኝ። እንዲህ አሁን ስላላጣ ታወራለህ፣ ትወርዳለህ። ስላላጣ ታወራለህ፣ ትወርዳለህ። እሺ መንግስት ሰማያት አሁን አግባብ ነው። በቃ አግባብ ለእኛ አግባብ ነው። ለአንተ ግን ወሲብ ነው አግባብ የሚሆንልህ። ቅንዝራኛዎች ብቻ ናቸው። በእናታችሁ የምድራዊ ቅንዝርናህን የግዴታ ገነት ካላገኘሁት ብለህ ከተመኘ ፈጣሪ ጋር የእኛ ትልቁ ደስታ አንትተን ሎክ እነሱም አሁን አምላክን እናገኛለን ይላሉ። ካላህን እናያለን እናገኛለን። ትልቁ ደስታ አምላክህን ማየት ከአምላክህ ጋር አምላክህን ማመስገን ከሆነ እንዴት ትንሹን ምስጋና ትፈልጋለህ? እንደው የቱ ይበልጣል? እሺ በእናንተና እንደው አረዳድ የትኛው ይበልጣል? ይሄ በወሲብ የሚመጣ ደስታ ጊዜያዊ ነው። መልሰ ያንን ስጣጣ ስሜት እንትን ይላል ማለት ነው። ይሄ ዘላለማዊ ደስታ አይደለም። ዘላለማዊ ደስታን አይሰጥም ይሄ ማለት ነው።
ስለዚህ እንደው ቅንዘረኛ አትሁኑ ባካችሁ ሙስሊሞች፣ ባካችሁ። በምድርም ቅንዘረኛው ናችሁ፣ በገነትም ቅንዘረኛ ካልሆን አይከብድም? ጤናማ አይደለም። ዘይነብ አቤት። ክርስቲያን ሙስሊም? ክርስቲያን። ለምን ገባ ገስት ላይ? አላህ ትምህርት ነው ለማዳመጥ። ከስር ሆነ ማዳመጥ አትችልም? እችላለሁ፣ ያው ክፍት ስለሆነ ነው። ችግር የለም፣ ወርዳለሁ። አትላኩ ገስት ላይ። ተሳስታችሁ በገቡ እንኳን እንዳትቀመጡ ገስት ላይ። ሙስሊም ካልሆናችሁ ምን ትሰራላችሁ? እንደ ሙስሊም ትርኢት እያደረግናችሁ ክርስቲያን ናችሁ እናንተ። ከስር ሆነ መስማት አትችልም? ገስት አትላኩ። ሱሱ ደህና ነህ ሆይ? እንዴት ነሽ? ክርስቲያን የለም እንደ ዛሬ ቤት እኮ። የግዴታ ክርስቲያን መኖር አለበት? ያ ያለሱ ጎዶሎ ነው እንደ ሙስሊም ሴት። እንደ ሙስሊም ሴት ክርስቲያን ከሌለ ጎዶሎ ነው። ለዛ ነው ያላወራሁት። ጥያቄ መጠየቅ እችላለሁ?